ሰላም እንዴት ናችሁ የዩቲዩብ ቤተሰቦቼ? ዛሬ በጣም ቀላልና 85% ዊን ሬት ያለውን የሲልቨር ቡሌት ስትራቴጂ በቀላል መንገድ አሳያችኋለሁ። ተከታተሉኝ፣ ትኩረት አድርጋችሁ እስከ መጨረሻው ድረስ ማየት ግዴታ ነው። ምክንያቱም አንድ ነገር ሚስ ካደረጋችሁ ስትራቴጂው ላይ ሰራላችሁ ይችላል። በጣም ቀላል በሆነ መንገድ በጣም በፍጥነት አስረዳችኋለሁ። ወደ ቪዲዮ እንግባ። እዚህ ቪዲዮ ላይ እንደምታዩት የዚህ ኢንትሪ ሞዴል የመጀመሪያው ፖይንት ሊኩዲቲ ስዊፕ ነው። ሁለተኛው ማርኬት ስትራክቸር ሽፍት ነው። ሶስተኛው ፌር ቫልዩ ጋፕ ነው። በእነዚህ ነገሮች ላይ በጣም ዲፔንድ የሆነ ኢንትሪ ሞዴል ነው። ሁለተኛውና ዋናው ይሄ ኢንትሪ ሞዴል በቀን ለ3 ሰዓት ብቻ ሲሆን የሚሰራው ለንደን፣ ኒውዮርክ እና ኒውዮርክ ፒኤም ሴሽን ላይ ነው የሚሰራው። ሰዓቶቹን በደንብ አሳያችኋለሁ። የመጀመሪያው ለንደን ላይ የሚሰራው ከ3 ሰዓት እስከ 4 ሰዓት ነው። ሴሽኑ ከተከፈተ ከ1 ሰዓት በኋላ ለ1 ሰዓት ነው የሚቆይ። ሁለተኛው ደግሞ ኤኤም ሴሽን ኒውዮርክ ላይ ከ10 ሰዓት እስከ 11 ሰዓት ነው፣ ለ1 ሰዓት ይቆያል። ማታ ደግሞ ፒኤም ሴሽን ላይ ከማታ 2 ሰዓት እስከ 3 ሰዓት ይቆያል። ይሄ ኢንትሪ ሞዴል በጣም ትልቁ ጥቅሙ በቀን ለ3 ሰዓት ብቻ መከሰቱ ሲሆን ይሄ ማለት ኦቨር ትሬድ ለምታደርጉ ልጆች በፍጹም ኦፖርቹኒቲ አይሰጣችሁም ማለት ነው። ስለዚህ ለእኛ የሚመቸን የትሬዲንግ ሰዓት ሁለቱ ነው፣ ለንደን እና ኒውዮርክ ኤኤም ሴሽን። ከሁለቱ አንዱን መርጣችሁ በዚህ ኢንትሪ ሞዴል መሰረት ቴክ የምታደርጉ ከሆነ ኦቨር ትሬድ የማድረግ እንትናችሁ በደንብ ይቀንስላችኋል ማለት ነው። አሁን በዝርዝር የቻርት ኤግዛምፕል እንዴ። የመጀመሪያው የምናደርገው ቅድም እንደነገርኳችሁ ሊኩዲቲ እንፈልጋለን። ይህንን የምንፈልገው 3 ሰዓት ላይ ነው። ኒውዮርክ ለንደን ሴሽን ከተከፈተ ከ1 ሰዓት በኋላ ወይንም ኒውዮርክ ሴሽን ከተከፈተ ከ1 ሰዓት በኋላ። ይሄ ማርክ ያደረኩት ስፔስ ለንደን ሴሽን ነው። ከ1 ሰዓት በኋላ ነው ትሬድ የምንገባው። እዚህ ጋር በደንብ ዙም አድርገን ለማየት ከሞከርን ፕራይስ 2 ሰዓት ላይ ከተከፈተ በኋላ ልክ ኤግዛክት 3 ሰዓት ላይ መጥቶ ሊኩዲቲ ስዊፕ ወስዶልናል እንደምታዩት ማለት ነው። አፍተር ዚስ ሊኩዲቲ ይሄ 30 ሚኒት ታይም ፍሬም ነው እንደምታዩት። ከዚህ ሊኩዲቲ በኋላ ወደ 3 ሚኒት እንወርዳለን። ወደ 1 ሚኒት መውረድ ስለማንችል ትሬዲንግ ቪው ሊሚት ስለሚያደርገን የኦልድ ሂስትሪ ስለሆነ ወደ 3 ሚኒት እንወርዳለን። 3 ሚኒት ላይ ስንወርድ በስትክክል ሊኩዲቲ ስዊፕ እንዳለው ሆኖ 3 ሰዓት ላይ እንደምታዩት። ከዚህ ሊኩዲቲ ስዊፕ በኋላ ደግሞ ማርኬት ስትራክቸር ሽፍት እናያለን ማለት ነው። ወደ 3 ሚኒት ወርደናል እንደምታዩት። ልክ 3 ሰዓት ኤግዛክት ታይም ሲልቨር ቡሌት ሲከፈት ፕራይስ መጥቶ ሊኩዲቲ ወስዶልናል። ይሄ በጣም የሚገርም ነገር ነው። ሲልቨር ቡሌት የተባለበትን ምክንያት ይሄ ነው። ሁለተኛ ዲፕ ካየን ፕራይስ እዚችኛዋ ሌቭል ላይ ማርኬት ስትራክቸር ሽፍት ሰጥቶናል። እቺ ሌቭል ወደ 1 ሚኒት ከወረድን በደንብ ትታየናለች። ዞም አድርጌ ያሳያችኋለሁ። ወደ 1 ሚኒት መውረድ ባልችልም እዚህ ሌቭል ላይ ማርኬት ስትራክቸር ሽፍት አለ፣ ፕላስ ደግሞ ፌር ቫልዩ ጋፕ አለ። ትሬዳችንን ቴክ የምናደርገው እዚህ ላይ ነው። ሁሌ ጊዜም ወደ 1 ሚኒት ኦር 3 ሚኒት ኦር 5 ሚኒት ላይ ወርደን ነው ትሬድ የምንገባው ማለት ነው። ያው በደንብ ዙም አድርጌ እንደማሳያችሁ ማለት ነው። እችኛዋ ሌቭል ላይ ማርኬት ስትራክቸር ሽፍት አለን፣ ፕላስ ፌር ቫልዩ ጋፕ አለን። ትሬዳችንን ቴክ እናደርጋለን። ትሬዳችንን ሆልድ የምናደርገው ለ1 ሰዓት ብቻ ነው፣ ከ3 ሰዓት እስከ 4 ሰዓት። ፊክስድ የሆነ ሪስክ ቱ ሪዋርድ መጠቀም እንችላለን፣ ወይም ደግሞ ከላይ ያሉትን ሊኩዲቲዎች መጠበቅ እንችላለን። ሜቢ ግን እነዛ ሊኩዲቲዎች ባይወስድ እንኳን ትሬዱን መዝጋት አለብን። በዚህ መንገድ በጣም የተዋጣለት 85% ዊን ሬት ያለው ኢንትሪ ሞዴል ዲቨሎፕ ማድረግ እንችላለን። መልካም ጊዜ ይሁንላችሁ። በጣም አጭር ቪዲዮ እንደሆነ አውቃለሁ። በደንብ ያልገባችሁ ነገር ካለ የሆነ ነገር ካለ ኮመንት ላይ ጠይቁኝ፣ መልሳለሁ። ቪዲዮ ከተመቻችሁ ላይክ በማድረግ ተባበሩኝ እና ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ባይ